ሰላም የውድ የዩቲዩብ ፕሮግራም ተከታታዮች እንዴት ናችሁ? እንደምን ሰነበታችሁ? መልካም አዲሱን የዩቲዩብ ቻናሌን እንግዲህ ሰብስክራይብ፣ ሼር እያደረጋችሁ ላይክ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ አደራ ላለሁ። ምክንያቱም አዳዲስ ሀሳቦችን ለማምጣት ታዳሚዎች ያስፈልጋሉ። የግድ ታዳሚዎች የጨመሩ መጡ ቁጥር ሀሳብም የተሻለ ሀሳቦችን ጠንካራ ሀሳቦችን እያቀረብን የምንወያይበትና እንግዶችን እየጋበዝኩኝ የተለያዩ ሀሳቦችን የምናሸራሽርበት ይሆናል። ይህን በመጀመሪያ እያሳሰብኩኝ ለዛሬ ያሰብኳት ፕሮግራም ላይ ቀጥታ ገባለሁ ማለት ነው። ዛሬ እንደ ሀገራዊ ጉዳይ ነው የማነሳው። በዚህ ሀገራዊ ጉዳይ ላይ ምንድን ነው እንግዲህ በምርጫ ማግስት ላይ እንገኛለን። ምርጫ ትልቅ ትርጉም አለው ለአንድ ሀገር፣ ለአንድ ማህበረሰብ ትልቅ ትርጉም አለው። ምክንያቱም ትልቅ ትርጉም የሚኖርበት ዋናው ነገር ምንድን ነው? ይወክሉናል የምንላቸውን መልካም አስተዳደር ሊያመጡ ይችላሉ የምንላቸውን ሰዎች መርጠን እንደ ማህበረሰብ ወደ መንግስት ወደምንለው የህዝብ ተወካዮች ወይም ደግሞ አጠቃላይ የተወካዮች ምክር ቤት ላይ ለመደብ የሚያስችለን እድል የምናገኝበት ነው። ያ ማለት በቀጥታ የማህበረሰባችንን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ሀሳቦችን እያንሸራሸሩ ያሉ ችግሮችን እያረሙና እያስተካከሉ ጥሩ ነገሮችን ለማህበረሰቡ እንዲደረጉ ግፊት ጫና የሚያደርጉ ሰዎችን ወደ ቦታው መመደብ ማለት ነው እና ይህ ትልቅ እንትን ያለው። ከዚሁ ጋር በተያያዘ ዛሬ ማንሳት የፈለኩት ዋናው እንትን ምንድን ነው? ከባህር በራችን ጋር በተያያዘ ሀሳብ መስጠት እፈልጋለሁኝ። እንግዲህ ከብዙ ጊዜ በኋላ አርሴናል ዋንጫ አነሳ ተብሎ ከፍተኛ የሆነ ንቅናቄ እና ድጋፍ በአደባባዮች ላይ ሲታይ፣ በእንባ የተደገፈ ሳይ በጣም ይገርመኛል። ምክንያቱም ይህ በፍጹም ከኛ ካለን ህይወት ጋራ ከአንድ አፍሪካ ውስጥ ከምትገኝ ሀገር ጋራ ምንም አይነት ቀጥታ የሆነ ግንኙነትና ተዛማጅነት ያለው ነገር አይደለም። ያው እንደ ማንኛውም ስፖርት እንደ ማንኛውም የስፖርት ዘርፍ ልንከታተለው እንችላለን፣ ሀሳብ አስተያየት ልንሰጥ እንችላለን፣ እንደግፍ እንችላለን። ዛትባች ግን በዛ ደረጃ ስሜታዊ ሆነን እንትን የምናደርግበት ነገር አለ ብዬ አላሰብም። ተገቢ ነው የሚል አመለካከት የለኝም። ምክንያቱም ከ30 ምናምን ዓመት በኋላ አባቶቻችን ብዙ የደከሙበት የለፉበት አጥንታቸውን የከሰከሱበት ደማቸውን ያፈሰሱበትን እና ተሸንፍ በኋላም ያው በተባበረ ክንድ ሊባል በሚቻል የውጭ ኃይሎች ተሸንፈን ያው የባህር በር ያጣንበትና ወደብ አልባ የሆንበት ታሪክ ከ30 ዓመት በፊት ነው የተመዘገበውና ከዛ ከ30 ዓመት በኋላ እንደ መንግስት የባህር በር ያስፈልገናል የሚል ሀሳብ ሲንሸራሸር ስመለከት በጣም ነው የተደመምኩትና የተደነቁት። ልዩ የሆነ ስሜትን የፈጠረብኝ እኔ ማለት ነው እና በዚህም ላይ ሌሎችም ወጣቶችም ግንዛቤ ሊኖራቸው ይገባል የሚል ሂስ አለኝ። ምክንያቱም አሁን የምናየው አጠቃላይ ኢኮኖሚያዊ ችግሮች ዋናው መነሻው የባህር በር አለመኖራችን ነው። በተለያዩ በምንጠቀምባቸው እንትኖች ላይ የዋጋ ጭማሪ ሆኖ የሚታይባቸው እያንዳንዱ የምንገለግልባቸው እንደ ማህበረሰብ የምንገለግልባቸው ነገሮች ላይ የዋጋ ጭማሪ የሚታዩት በከፍተኛ ታክስ ስለሚገቡና ከውጭ አብዛኛው ነገር ከውጭ ስለሆነ የምናስገባው ለዛም ደግሞ የወደብ ኪራይ በከፍተኛ በዶላር በውጭ ምንዛሬ ስለሚደረግ ነው ወጪ ስለሚደረግ ነው እንደ መንግስት ወጪ ስለሚያደርግ ነው። በዛ ነገር ላይ ወደብ ስለሌለ ማለት ነው የባህር በር ስለሌለ እና ለእኛ ለኢትዮጵያኖች እንደ አንድ ምስራቅ አፍሪካ ላይ እንደምትገኝና ለጥቁሮች የአልገዛም ባይነት ለቅኝ ገዢዎች አልገዛም ባይነት ትልቅ ድርሻ አላት፣ ትልቅ ተሳትፎ አድርጋለች። በቅኝ ያልተገዛን ማህበረሰብ ነን፣ ዜጎች ነን ብለን እንደምናስብ ይሄ ለእኛ ተገቢ እና የሚገባን ነው ብዬ አላስብም። ከዛ አንፃር ተነስቼ ነው ይህን ሀሳብ መስጠት የፈለግኩትና አድዋ ላይ አሸንፈናል ስንል እንደገና በሌላኛው ገጻችን ደግሞ ወደብ አልባ የሆንበት ሁኔታና
በጣም አሳፋሪ ነገር የተከሰተበት ሁኔታዎች ነው ያሉት። ለዚህም ደግሞ ትልቁን አስተዋጽኦ ያበረከቱት ያው የውጭ ኃይሎች ከውስጥ ካሉ ባንዳ ብለን የምንላቸው ወይም ደግሞ ጸረ ኢትዮጵያ የምንላቸውን ቡድኖችን በማደራጀት ያው የሚፈልጉትን ነገር የፈጸሙበት ነው ከ30 ዓመት በፊት ማለት ይቻላል። ለዚህም ደግሞ ትልቁ ነገር በአድዋ የተሸነፉበትን ያካከሱበት፣ ምዕራባውያኖች ያካከሱበት ለጣሊያን ያሉ እንደ እንግሊዝ ያሉ ቅኝ ገዢዎች አፍሪካን ለመቀራመት የመጡ ኃይሎች ያው ከኛ ያላቸውን ፍላጎት ያካከሱበት ትልቅ እንትን ነው ያደረጉበት። ከውስጥ ደጋፊ ኃይሎችን በማደራጀት በአድዋ ላይ ያጡትን ድል በዚህ ላይ ተግባራዊ በማድረግና ኢትዮጵያ ወደብ አልባ እንድትሆን በማድረግ ያው ዙሪያዋን ያጠሩበት ሁኔታ ነው የተፈጠረው። ስለዚህ ይሄ ነገር መታሰቡና አሁን ባህር በር ሊኖረን ይገባል ብሎ መነሳቱ እጅግ ድንቅ የሆነና ሊደገፍ የሚገባው ሀሳብ ነው ለማለት ነው። ይሄ ከምንም ነገር ጋር አይገናኝም። ከምንም ከፖለቲካ ጋር ልናገናኘው አይገባም። እንደ አንድ ሀገር ወዳድ ዜጋ ልንኮራበት የሚገባ ትልቅ ሀሳብ ስለሆነ ማለት ነው። ይህንን ሁሉም ወጣቶች እንደ ገዢ ሀሳብ ሊዩት ይገባል። ይህ ምክንያቱም ከዕለታዊ ዕለት ህይወታችን ጋር ቀጥታ የሚተሳሰር ስለሆነ ማለት ነው። እንደ ሀገር ማደግ ስንችል ነው እያንዳንዱ ዜጋ ህይወት ሊለወጥ የሚችለው የሚል ምክረ ሀሳብ ነው ያለኝ። በዚህ ላይ ሀሳብ አስተያየታችሁን ያለ የኔን ፕሮግራም ሰብስክራይብ በማድረግ ሼር በማድረግ እንድትሳተፉና የላቁ ሀሳቦችን እያመጣ እንድንወያይ አደራ ላለው ከወዲሁ። የዛሬን ሀሳቤን ግን እስኪ ዲስከስ አድርጉበት። ያላችሁንም ፊድባክ እንድሰጡኝ ከወዲሁ አደራ ላለው። አመሰግናለሁ።